ሰላም ተመልካቾቻችን እንዴት ከርማችኋል? ይህ የኢሚግሬሽንና ዜግነት አገልግሎት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር በየሳምንቱ የሚያቀርበው የቴሌቪዥን ፕሮግራም ነው። ኢሚግሬሽንን በኢቢሲ የዛሬውንም ፕሮግራም ያስተዋወቅኩ የመራው አብራችሁ ቆይታ የማደርገው ረድኤት መሸሻ ነኝ። የዛሬ ፕሮግራማችን በተለይም ደግሞ እግድ ላይ አተክሮ የሚዘጋጅ ይሆናል። የመጀመሪያ ፕሮግራማችን ኢሚግሬሽን በሳምንቱ ምን ይመስላል የሚለው ነው። እሱን እንቀባበዝና ተመልሰን ስለ እግዱ እናወራለን። ጤና ይስጥልን። የኢሚግሬሽንና ዜግነት አገልግሎት ከዓለም አቀፉ የፖሊስ ተቋም ኢንተርፖል ጋር በትብብር መስራት በሚቻልበት ጉዳይ ላይ ውይይት አደረገ። የተቋሙ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ከዓለም አቀፉ የፖሊስ ተቋም ኢንተርፖል ጋር በቅንጅት መሰራቱ ተቋሙ ከሌሎች ባለድርሻ አካላት ጋር በመሆን እየሰራ ያለውን የአየር፣ የየብስ ድንበር ቁጥጥርና የድንበር ደህንነት ሥራ በማጠናከር ረገድ ትልቅ አስተዋጽኦ አለው ብለዋል። ባለፈው አንድ ዓመት 39,000 የውጭ ዜጎች በሕገወጥ ሰነድ ሲገለገሉ መያዙ ተገለጸ። ይህ የተገለጸው የተቋሙ ምክትል ዋና ዳይሬክተር አቶ ጎሳ ደምሴ በተቋሙ የሪፎርም ሥራ ዙሪያ ከሚዲያ ጋር ባደረጉት ተናጥላዊ ቃለ መጠየቅ ላይ ነው። አቶ ጎሳ ግለሰቦቹ በተለያዩ የኢኮኖሚ አሻጥር ውስጥ ጭምር ተሳትፎ ያደረጉ እንደነበርም ገልጸዋል። ተመልሰናል ተመልካቾቻችን። በሚቀጥለው ፕሮግራማችን እንግዲህ በተለይም እግድን አስመልክቶ ያሉ ጉዳዮችን በዚህ በኢሚግሬሽንና ዜግነት አገልግሎት ውስጥ ያሉ ጉዳዮችን ወደ እናንተ ልናቀርብላችሁ ነው። በተለይም ደግሞ ተጓዥ በምንሆንበት ጊዜ እንደ ደንበኞቻችን አሊያም ደግሞ የውጭ ዜጎች ሆነን ወደ ሀገር ውስጥ በምንገባና በምንወጣበት ጊዜ ሌሎች የወንጀል ምክንያቶች ካሉን ጉዞ እንዳናደርግ የምንታገድባቸው መንገዶች ይኖራሉ ማለት ነው። እነሱን አስመልክቶ እንግዲህ ከእግድ ጋር ተያይዞ ተቋሙ ምን አይነት አገልግሎት ነው የሚሰጠው የሚለውን በሚቀጥለው ፕሮግራማችን ልንዳስሰው ነው። ተከታተሉ። የኢሚግሬሽንና ዜግነት አገልግሎት በአዋጅ የተሰጠውን ስልጣን መነሻ በማድረግ የሀገሪቷን ደህንነትና ብሔራዊ ክብር የሚያስጠብቁ የተለያዩ ስራዎችን ያከናውናል። እነኚህም ስራዎች ከሚመሩበት የሥራ ክፍሎች መካከል የእግድ ክፍል ነው። እግድ ክፍል ማለት አንደኛ ከፍርድ ቤቶች ከተለያዩ ፍርድ ቤቶች ከፌዴራል እስከ ክልሎች ከመጀመሪያ ደረጃ እስከ ጠቅላይ ፍርድ ቤት የሚመጡ የእግድ ትዕዛዞች ይመጣሉ። እነዚያ ትዕዛዞችን በትዕዛዙ መሰረት መፈጸም ማለት ነው። ያ ስንል አንደኛ እግዱ የተለያዩ ትዕዛዝ ነው ይዞ የሚመጣ። የመጀመሪያ ከሀገር እንዳይወጣ ክልከላ ይደረጋል። ሁለተኛ ደግሞ እንደ ወንጀሉ ክብደት ተይዞ ለሚመለከተው የፖሊስ አካላት እንድናስረክብ ትዕዛዝ ይመጣልናል። በትዕዛዙ መሰረት ይህንን ስራዎቹን እንሰራለን ማለት ነው። በመቀጠል ደግሞ የዜጎችን መብትን ከማስከበር አንጻር ደግሞ እነዚህ ተጠርጣሪዎች ወይም ደግሞ ፍርደኞች በሚገኙበት ወይም በተያዙበት ጊዜ ለሚመለከተው ጸጥታ አካል ካስረከብን በኋላ ጉዳያቸውን ጨርሶ ይመጣሉ ወይም ውሳኔያቸውን አስወስኖ ሲመጡ በተመሳሳይ መልኩ የመሻር ስራ እንሰራለን። የመሻር ስራ ስንል ይሄም ልክ እንደ እግዱ ከፍርድ ቤቱ መሻራ ይቀርብልናል። ልክ መሻራ ሲመጣ አረጋግጠን እንሽርላቸዋለን ማለት ነው። መሻራ መጣ ማለት እኛ እንሽራለን ማለት አይደለም። ልክ መሻራው ሲመጣ በትክክል ከዛ ፍርድ ቤት መምጣቱን ማረጋገጫ አለን። ልክ ተረጋግጦ ሲመጣ ይሻርለታል። ከዛም በኋላ የመንቀሳቀስ መብቱ ይከበርለታል ማለት ነው። ተቋሙ በዚህ ረገድ ከዚህ ባሻገር ከጸጥታ፣ ፍትህ፣ ደህንነት፣ ገቢዎችና ጉምሩክን ጨምሮ ከተለያዩ አካላት ጋር የሀገርን ደህንነት በሚያስጠብቁ ተልእኮዎች ዙሪያ በትብብር ይሰራል። ለምሳሌ ከገቢዎች ወይም ከጉምሩክ የእግድ ትዕዛዝ ይመጣል። እነሱም በተሰጣቸው ስልጣን መሰረት በተሰጣቸው አዋጅ መሰረት ለ10 ቀን የማገድ ስልጣን ተሰጥቷቸዋል። እነሱ ልክ በተለይ
አብዛኛው የውጭ ሀገር ዜጎችና ኢትዮጵያኖችን ጨምሮ የመንግስት ግብርን በማጭበርበር ወይም ደግሞ ባለመክፈል የሚነሱ ኬዞች ቀጥታ ቶሎ ከሀገር እንዳይወጡ ወይም እንዳይጠፉ እግድ ይመጣል ማለት ነው። ከነሱ ያንን እግድ እናግዳለን። ካገርን በኋላ ለ10 ቀን በ10 ቀን ጊዜ ውስጥ የፍርድ ቤትን ያስከትላሉ እና ይሄንን ስራ አብረን እንሰራለን። ኢንተርፖል ስንል ደግሞ በተለይ ድንበር ተሻጋሪ ወይም ዓለም አቀፍ ሽብርተኞችን ከመከላከል አንጻር በትብብር የምንሰራ ስራዎች አሉ። ስለዚህ ለምሳሌ አንድ አሸባሪ በኬላዎቻችን ላይ ትራንዚት አድርጎ ለማለፍ ወይም ደግሞ ወደ ሀገራችን ገብቶ ሌላ የሀገሪቷን ብሔራዊ ደህንነቱን የሚነካ ድርጊት ከመፈጸሙ በፊት መረጃዎች ሲደርሱን ያን ግለሰብ ቶሎ የመያዝና የማሳወቅ ስራ እንሰራለን ማለት ነው እና ይሄ ስራ በተለይ የሀገራችን ብሔራዊ ጥቅምና ብሔራዊ ደህንነቱን ከማስከበር አንጻር ጥብቅ የሆነ የቁጥጥር ስራ ይሰራል ማለት ነው። ተቋሙ ባለፉት 2 ዓመታት ተግባራዊ ያደረገው የሪፎርም ስራ ይህንንም የሥራ ክፍል ማዕከል ያደረገ በመሆኑ አፈጻጸሙ በጠንካራ የክትትል ሥራ ተመርቶ የሀገርን ብሔራዊ ጥቅም የማስጠበቅ ሥራ እንዲሠራ ተደርጓል። ከዚህ በተጨማሪ ከዚህ በፊት አሰራርን ተገን በማድረግ ዜጎች ላይ ያልተገባ ድርጊት የሚፈጸምበት ሂደት እንዲያበቃና ግልጽና ሕጋዊ ሥርዓት እንዲዘረጋም ተደርጓል። ተቋሙ እንደ ተቋም ምንድነው የወሰደው እርምጃ? በተለይ ቦርደር አካባቢ በሁለቱም ማለት ነው በየብስም በአየርም ከፍተኛ የሆነ ለውጥ በማድረግ በተለይ የቁጥጥር ስራው ተጠናክሮ እንዲሄድ ከሌሎቹ የጸጥታ አካላት ጋር የመስራት ስራ ሰርተዋል ማለት ይቻላል። ምንድነው ይህንን ስራ በመናከናወንበት ጊዜ በተለይ ይህ ስራ 24 ሰዓት ነው የምንሰራ። 24 ሰዓት ስንሰራ እንግዲህ ይታወቃል፣ እንቅልፍ የለም፣ እረፍት የለም፣ ምን የለም። ድንበር ላይ ይሄን ቁጥጥር ስራ እንሰራለን። ይሄን ስራ በምንሰራበት አንደኛ እንዳልኩኝ በህገወጥ ወደ ሀገራችን ገብቶ የሀገሪቷን ብሔራዊ ጥቅምን የሚጎዱ አሸባሪዎችን፣ ሌሎች ለተለያዩ ተልዕኮ የሚመጡ የውጭ ሀገር ዜጎችን የመከላከል ስራ በምንሰራበት ጊዜ አንደኛ ምንድነው የመረጃ ቶሎ ቶሎ ከማቅረብ አንጻር የሆኑ እንትኖች ይኖራሉ፣ ጋፖች ይኖራሉ። በተለይ ከኢንተርፖል ጋር በተያያዘ ማለት ነው። ከውጭ የሚመጡት ይሄ ውጫዊ ነው የምለው። ሌላ ከውስጣዊ የምናነሳ ነገር ደግሞ ምንድነው በተለይ የፍርድ ቤት ጉዳዮች በሚገርም ሁኔታ በተለይ ከ2010 በፊት የነበሩት በርካታ ሰዎች በማያውቁት ነገር እግድ ውስጥ ገብቶ ለከፍተኛ እንግልት ተዳርጓል። ያ ብቻ አይደለም፣ ሰብአዊ መብታቸው የተጣሰበት ሁኔታ አለ። ማለት የመንቀሳቀስ መብቶቻቸው ተጥሶባቸው የነበረበት ወቅት ነበረ። ነገር ግን ከሪፎርም በኋላ ምንድነው የተደረገው? እነዚህ በተለያዩ አመልካች ወይም ደግሞ ማንነታቸውን የማይገልጹ ዜጎቻችን ከዚህ ከእግድ ውስጥ እንዲወጡ የተደረገበት ስራ ተሰርተዋል። ያ ምን ማለት ነው? ለምሳሌ አንድ ሰው በአንድ ስም ወይም በሁለት ስም እስከ አያትም እግድ ውስጥ ይገባል። ነገር ግን እንግዲህ ይታወቃል ስሞቻችን ተመሳሳይ ነው አብዛኛው ሰው። ስለዚህ አሁን ለምሳሌ የኔን ስም እስከ አያት ብትወስዱ ተመሳሳይ የኔ ስሞችን የሚመስል አለ እና እነዚህ ሰዎች በሚያሳዝን መልኩ ለምሳሌ ለሕክምና የሚወጣ ሰው ከኤርፖርት ስትመልሽ ይሄ በጣም ያማል። ሁለተኛ ለትምህርት እድል ሲወጣ ዲቪ ወጥቶለት ወይም ስኮላርሺፕ አግኝቶ ሲወጣ ሲመለስ በጣም ከባድ ጉዳት ነው። ስለዚህ እነዚህ ሰዎች ደግሞ ድንበር ቁጥጥሩ ወይም እግድ ክፍሉ ዝም ብሎ ከለቀቀ የፍርድ ቤት ትዕዛዝን መጣስ ማለት ነው። ይሄንን ተግዳሮት ምንድነው የተደረገው? በተለይ አሁን ባሉት የኛ ከፍተኛ አመራሮች ያው ተጠሪነታችን ለዋና ዳይሬክተር ነው ክብርት ወይዘሮ ሰላማዊት ዳዊት በወሰደችው እርምጃ ምንድነው ለሁሉም ፍርድ ቤቶች ይሄ ደብዳቤ ወይም ደግሞ ይመለከታቸዋል አይመለከታቸውም ወይም ደግሞ
ኦዲት አድርጎ ምላሽ እንዲሰጡ ተደርጎ በርካታ ኢትዮጵያኖች ወይም የኛ ዜጎች ከዚህ ሊስት ወይም ከእግድ ነፃ የሆኑበት ስራ ተሰርቷል። ይህም ቢሆን የዚህ ተቋም ስራ ከሌሎች ህግ አስከባሪና የፍትህ ተቋማት ጋር በትብብር የሚሰራ ከመሆኑ ጋር ተያይዞ አገልግሎቱን ይበልጥ ለማቀላጠፍና ተልእኮን በብቃት ለመወጣት በተቋማት መካከል ያለ ቅንጅታዊ አሰራር ጠንካራ መሆን ይገባዋል። ግን እንደ ተግዳሮት ያነሳሁት አሁንም ምንድነው ከፍርድ ቤት አካባቢ የሚመጡ ትዕዛዞች ተሟልቶ ያለ መምጣት ማንነቱን በግልጽ የማይገልጽ ለምሳሌ ፎቶግራፍ መኖር አለበት። እኛ እንትኖች አሉ ማሟላት የሚገቡ ሪኳየርመንቶች አሉ። ዜግነቱን እንበል እድሜውን እንደገና ደግሞ ስራውን ወደ 8 የሚሆኑ ነጥቦች አሉ እና ያንም አሟልቶ እንዲመጡ ሰልኩለር ደብዳቤ ተጽፎ አሁን የተወሰኑ ክልል አካባቢ ነው እንጂ በፌደራል ደረጃ ተስተካክሎ እየቀረበልን ነው። በዛ መልክ ምን እናደርጋለን? አንድ ተጠርጣሪው በቀላሉ ይዘን ወደሚመለከተው ጸጥታ አካል እናስረክባለን። ሁለተኛ ደግሞ ሌላ ግለሰብ ወይም ሌላ ዜጋ ለእንግልት አይዳረግም ማለት ነው። ይህ ስራ ከሀገር ደህንነትና ብሔራዊ ክብር ጋር የተያዘ በመሆኑ በአንድ በኩል የሀገርን ደህንነት፣ በሌላ በኩል ደግሞ ሰብአዊ መብት እንዳይጣስ ሚዛኑን የጠበቀ ስራ ያከናውናል። በዚህ ረገድ በአየርና የየብስ ኬላዎች ላይ ጠንካራ የሪፎርም ስራዎች ተሰርተዋል። ለምሳሌ ድንገት ሲያዝ ምግብ ላይ ይዝ ይችላል፣ ወያ ላይ ይዝ ይችላል። ስለዚህ ምንድነው የኛ ኦፊሰሮች ማቆያ ቦታ ላይ ለፖሊሶች እስከሚረከቡን ድረስ ውሃ በመግዛት ምግብን ለምሳሌ ሌሊት ከተያዙ ይህ ሰው ምግብ አያገኝም። ስለዚህ ምግብ ተገዝቶላቸው ምግብ በልተው ታማሚ ከሆኑ እዛ ላይ ትሪት አድርገው ለሚመለከተው አካል ያስረክባል ማለት ነው። ስለዚህ ዜጎቻችን በፍጹም በዚህ የሚንከራተቱበት አግባብም የለውም። እንዳጋጣሚ አላያችሁም እንጂ አሳይት መስጫ እዚህ ፊት ለፊት ላይ አድርገናል። ሲመጡ ቶሎ ቶሎ ነው የምንሰራ። የስራ ባህሪ እዚህ ላይ በደንብ መያዝ አለበት። የኛ ስራ ባህሪ ልክ እግድ ትዕዛዝ ሲመጣ ወዲያውኑ ነው እግድ ውስጥ እንዲገባ የምናደርገው። ምክንያቱም በደቂቃዎች አይደለም ሰዓታት፣ በደቂቃ ውስጥ ሌላ ጉዳይ ሊፈጸም ይችላል። ይሄ አንደኛ ነው። ሁለተኛ ነገር ደግሞ መሻረም ሲመጣ መብቱ ነው፣ የመንቀሳቀስ መብቱ እስከሆነ ድረስ ይሄ ሰውዬ መንከራተት የለበትም፣ መመለስ የለበትም። ስለዚህ ዛሬ ካመጣ ማታ ላይ የሚወጣበት እድል ይፈጠራል ማለት ነው በግልጽ። ለምንድን ነው የምናደርገው? ሲያመጡ ቀጥታ ለፍርድ ቤት አስልከን ተረጋግጦ ማታ እንዲወጣ እናደርጋለን ማለት ነው። ስለዚህ እግድ ክፍሉ ያው የሚሰጠው አገልግሎት ግልጽና በታማኝነት ይሄ ብቻ አይደለም፣ የሀገራዊ ደህንነቱም በሚመጥን ልኩ ታማኝ ሆኖ መረጃውን ለክፍሉ ኃላፊዎችና ለሚመለከተው ሰራተኞች ብቻ በማስተላለፍ ስራውን ያከናውናል ማለት ነው። ተመልሰናል ተመልካቾቻችን። ወደ መጨረሻ ፕሮግራማችን ነው እየቀረብን ያለ ነው። በተለይም ደግሞ ቅድም በዋና ፕሮግራማችን እንዳሳየናችሁ ከእግድ ጋር ተያይዞ እናንተ ደንበኞቻችን ተመልካቾቻችን ማወቅ ያለባችሁ ጉዳይ ምንድነው የሚለውን በሚቀጥለው የዕለቱ መልእክታችን ላይ ልንዳስሰው ነው። የዛሬውን ፕሮግራም ጨርሰናል። የሚቀጥለውን መልእክት ብቻ ጋብዘናችሁ ልንሰነባበት ነው ከእናንተ ጋራ። የኢሚግሬሽንና ዜግነት አገልግሎት ማህበራዊ ገጾቻችንን ተከትላችሁ ትክክለኛና እውነተኛ መረጃዎችን ከዛ ልታገኙ ትችላላችሁ ማለት ነው። የዛሬውን ጨረስን። አብራችሁ ቆይታ ያደረኩት ረድኤት መሻ ነበርኩኝ። ቸር ሰንብቱ። አንድ ከስተመር እግድ እንዳለበትና እንደሌለበት የሚያውቀው ሲወጣና ሲገባ ነው። ሲወጣም ሆነ ሲገባ ሲመጣ ወደ ዋናው መስሪያ ቤት ነው የሚላከው። ዋናው መስሪያ ቤት መጥቶ አገልግሎት የሚያውቀው ጉዳይ ከሆነ ጨርሶ እንዲመጣ፣ የማያውቀው ጉዳይ ከሆነ ግን ደብዳቤ አጽፈን እንልከዋለን ወደ ፍርድ ቤት ለሚመለከተውን ያን ደግሞ ጨርሶ ሲመጣ
ማረጋገጫ ጽፈን ያንን ማረጋገጫ ከመጣልን በኋላ ለግለሰቡ ከስተመሩን ያለውን ነገር አገልግሎት እንሰጣለን። ደብዳቤ እንጽፍና ያንን ደብዳቤ ለግለሰቡ እንሰጠዋለን። ግለሰቡ ደግሞ ወስዶ ወደ ፍርድ ቤት ይሰጣል። ፍርድ ቤት ደግሞ ካጣራ በኋላ ያንን ይዞ የመጣውን ደግሞ መልሰን ደብዳቤ ጽፈን መሻሪያ ነው ያንን ያስተናግዱት አረጋግጠን ካረጋገጠን በኋላ ለከስተመሩ አገልግሎት እንሰጣለን።